ሰላም ውድ ተማሪዎች፣ በዛሬው ቪዲዮ እንግዲህ እንኳን ደስ አላችሁ ልንል እንፈልጋለን። ምክንያቱም በውጤት ዙሪያ እንግዲህ ብዙ ብለን የነበረ ሲሆን አብዛኞቻችሁ እንግዲህ የኛ ምክር ሰምታችሁ ኮምፕሌን ያቀረባችሁ ተማሪዎች እኛ ኮምፕሌን ያቀረብናችሁ ተማሪዎች በዛሬው ዕለት እንግዲህ ውጤታችሁ ተስተካክሏል ማለት ነው። አብዛኞቻችሁ ግን እስካሁን እንደምናየው ምንም አይነት ኮምፕሌን እያቀረባችሁ እንዳልሆነ እያየን ነው። ግን ደግሞ አሁን ባላችሁ ጊዜ ኮምፕሌን እንድታቀርቡ ስንል እናሳስባለን። ማወቅ ያለባችሁ ነገር ግን ዝም ብላችሁ ኮምፕሌን ማቅረብ የለባችሁም ነው፣ ቅሬታ ማቅረብ የለባችሁም። ምክንያቱም ሰርቻለሁ ወይ ደግሞ በተለያዩ ስህተቶች ውጤት ይወርዶብኛል ብላችሁ ስታስቡ ነው ኮምፕሌን ማድረግ ያለባችሁ። ምክንያቱም ምንም አይነት ስህተት ካልሰሩ ወይም ደግሞ የሆነ ነገር ችግር ተፈጥሮበታል ይሄ ተማሪ ሰርቶ ይሄን ነገር አሳስተነበታል ብለው ስህተት ካልሰሩ ወይም ደግሞ ባባጭሩ በቃ ምንም አይነት ስህተት ካልሰሩ ቅሬታችሁን አይተው ምንም አይነት ምላሽ የሚሰጧችሁ አይሆንም ማለት ነው። ስለዚህ በዚህ ዙሪያ እርግጠኛ ከሆናችሁ አሁኑ ቅሬታችሁን ሰብሚት አድርጉ ማለት ነው። ምናልባት ስለዚህ ነገር ማለትም እንዴት ኮምፕሌን ማድረግ እንዳለባችሁ የማታውቁ ከሆነ እኛ የምናገዛችሁ ይሆናል። ምንም አይነት ስጋት እንዳይገባችሁ የቴሌግራም ቻናላችንን ሊንክ ኮሜንት ሴክሽን ላይ የምናስቀምጥላችሁ ይሆናል። ገብታችሁ እኛን አናግሩን። አይዲ ነምበራችሁን ስማችሁን አስቀምጡልን፣ እኛ የምናገዛችሁ ይሆናል። በቀጣይ ደግሞ በዚህ ቻናል በተለያዩ ለተማሪ ጠቃሚ የሆኑ ጉዳዮች የተለያዩ ፍሬሽማን ኮርሶች እና ለሪሚዲያል አዲስ ለምገቡ የተለያዩ ለእናንተ ጠቃሚ የሆኑ ሞጁሎች እና የተለያዩ ፒዲኤፎች የምንለቅላችሁ ስለሚሆን ከአሁኑ ይህን ቻናል ሰብስክራይብ ማድረግ እንዳትረሱ። ለብዙ ተማሪዎች እንዲደርስ ደግሞ ቪዲዮውን ላይክ አድርጉት። እስከ ቪዲዮ መጨረሻ ስለተከታተላችሁን እናመሰግናለን።